ሰላም ሰላም ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ዛሬ ያደረሰኝ ክብር ምስጋና ለሱ ይሁን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ ፈጣሪ ይመስገን ዛሬ ያደረሰኝ ክብር ምስጋና ለሱ ይሁን። እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? አማን ናችሁ? ቤተሰቦቼ ማሮቼ ሁል ጊዜ እንደተለመደ ስለሆነ ቤተሰቦቼ ስትገቡ ወደ ቪዲዮ ስትገቡ ላይክ እና ሰብስክራይብ መደረጉ እንዳትረሱ ቤተሰቦቼ እና ላይክ እና ሰብስክራይብ አድርጉ። እሺ ቤተሰብ ማሮቼ ቤተሰቦቼ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ደግሞ ቤተሰቦቼ አንድ እናት ልጇ ላይ የፈጸመችው አደጋ ወይስ ጉዳት ማለት ነው። እንዴት ነው ቤተሰቦቼ? እናት በዚህ መልክ ልጁ ላይ ትጨክናለች? ለምንድን ነው ጨከነች? ምክንያቱስ ምንድን ነው ልትሉ ትችላላችሁ ቤተሰቦቼ። እስከ መጨረሻ ቪዲዮ እያያችሁ አብሬን እንሆን ወይስ አብሬን ተከታተሉ። እሺ ቤተሰቦቼ ተመልካቾቼ፣ እሺ ማሮቼ እና ቤተሰቦቼ ባልና ሚስት ናቸው። ሁለት ልጆች አሏቸው። ሁለት ልጆቹ ደግሞ ሴቶች ናቸው። ሁለቱ ሴቶች ናቸው ቤተሰቦቼ። ባሏ ውጭ ሀገር የሚኖረው እሷ ደግሞ አገር ቤት ናት ያላት ማለት ከነ ልጆቿ ማለት ነው። እንደዛ እየኖሩ እያሉ በደስታ እየኖሩ እያሉ ልጅቷ ተማሪ ናት። የመጀመሪያው ተማሪ ናት፣ የሁለተኛም ተማሪ ናቸው ማለት ነው። ከዛ እቺ ልጅቷ የሆነ ዩኒቨርሲቲ ምናምን ተማሪ ናት የመጀመሪያ ልጅቷ ማለት ነው ቤተሰቦቼ። እንደዛ ተማሪ ሆና ያኛ ደግሞ እናቷ ጋር ሆና የምትማረው ልጅቷ ደግሞ ህፃንም አይደለችም ማለት ህፃን አይደለችም፣ መካከለኛ ናት። ኢድማ ስንት ነው? በቃ እንደዛ 15 ዓመት ማለት ነው። ከ15 ዓመት በታች ናት ልጅቷ ማለት ነው። የልጅቷ ኢድማ ከ15 ዓመት በታች ናት። ቤተሰቦች የገባቸው መነጋገሬ ማለት ነው። እና እቺ ልጅቷ አንድ ቀን አጎታ ወይስ የእናታ ወንድም ማለት ነው የእናታ ወንድም ወደ እነሱ ቤት ይመጣል ማለት ነው። ወደ እነሱ ቤት ይምጣና ከዛ በኋላ ከነሱ ጋራ መኖር ይጀምራል። መኖር ሲል አለ አይደለም። በምሳሌ እኔ ከተማ ስኖር አሁን በምሳሌ እኔ ከተማ ነኝ ወይስ ከተማ ይኖራሉ ካልኮቱ የነሱ የወካ የእናቷ እናት ወካም በገጠር ሊሆን ይችላሉ። አንዳንድ ጊዜ የኛ የትም ይሁን ወንድም ይሁን ከኛ ጋር ይኖር ብለን የምናሳስብ ነገር አለ አይደለም። የኛ እንደዛ አይነት ሀሳብ ማለት ነው። እሱ ከተማ መጥቶ እና ሄታ ጋራ ለመኖር ይጀምራል ማለት ነው። ከዛ እየኖረ እያለ ይሄ ልጁም ትንሽ አይደለም ያኛው ወንዱ ማለት የሴትዮዋ ወይስ የባለቤቱ እናት ወንድሟ ትንሽ አይደለም፣ በጣም ትልቅ ሰው ነው። ጎረምሳ ነው ማለት ነው። እሺ ገባችሁ ቤተሰቦች መነጋገሬ ማለት ነው። እና ይሄ ጎረምሳ ልጁ ከሄቷ ጋራ ይኖራል። ከዛ በኋላ እንደዛ እየኖሩ ያለ የልጆች አባት ውጭ ሀገር ይኖራል ብዬ ተናግራለሁ ቅድም ማለት ነው። ከዛ ይሄ ልጅ አባቷ በቃ አልፎ አልፎ ነው የሚመጣ እንጂ ሁሉ ጊዜ አይደለም ከቤተሰቧ ጋር የሚኖረው ማለት ነው። ከዛ አንድ ቀን ሁሉ ጊዜ እናቷን ደግሞ ስራ አላት ስራ ትወጣለች ወይስ ማታ እንደዛ አካባቢ ትገባለች ማለት ነው። ይሄ ልጁ ሁሉ ጊዜ ቤት ስለሚሆን አንድ ልጅቷ አለች አላልኳቸው 15 ዓመት በታች የሆነች ማለት ሁሉ ጊዜ ይመለከታል። ግን ልጅቷ እንደዛ ስትሆን በቃ ድንቡሽ የሆነች ልጅቷ ስለሆነች በቃ አያስታውቅም ማለት ትንሽ ልጅ ሆና እንደ ትንሽ ህፃን ልጅ አያስታውቃት ማለት ነው። ከዛ በኋላ እቺ ልጁ ጋራ ይስታቃል፣ ይጫወታ፣ ምን ይላል በቃ ይሆን ያለ አይደለም እንደ ጫወታ ነገር እሱ እንደዛ ያለ ብዙ የማይሆን መጥፎ ውስጥ ይገባል ማለት ስሜት የሆነ ስሜት አለ አይደለም። እኛ ሴትና ወንድ ዘኖር የሆነ ብዙ ስሜቶች አሉን። ከእንደዛ አይነት ውስጥ ይገባል ማለት ነው። ከዛ በኋላ እቺ ልጅቷ መነካካት ይጀምራል። ያስቡ ቤተሰቦች፣ እሷ አጎታን የምትለው ሰውዬ ከዚህ ልጅቷ ጋር ሌላ ነገር ማሰብን ማለት እንዴት ነው ቤተሰቦች? አይከብድም? አይከብድም ወይ ቤተሰቦች? ንገሩኝ። እኔ በጣም ይከብዳል ብዬ አስባለሁ ቤተሰቦች። ለዛ ስለሆነ ከዛ በኋላ እንደዛ ያለው አንድ ቀን ልጅቷ በግዷ አለፍላጎታ ልጅቷ ይደፍራል። አስቡ ቤተሰቦች፣ ልጅቷን ገና ትንሽ ናት፣ ገና ትምህርት እየተማረች ናት። ከዛ በኋላ ይደፍራል። ልጅቷ ከደፈረች በኋላ ልጅቷን በቃ እንደዛ እያለች ልጅቷም ደግሞ ከደፈረች በኋላ በቃ ልጁም ማርገዝ ትጀምራለች ማለት ነው። ከዛ ካረገዘች በኋላስ ምንድነው ተፈጠረ? ትምህርት ቤት ትሄዳለች። ሁሉ ጊዜ ትምህርት ቤት እንደ በፊቱ አይደለችም። በፊት ጎበዝ ነበረች።
በደንብ በቃ የሆነ በቃ የምትማረው በቃ ሁሉም ነገር ጎበዝ ነበር። እየቀነሰበት ይመጣል ማለት ነው። እና ቤተሰቦቼ እንደዛ ያለች ልጅቷ በቃ እንቅልፍ ያስላል ወደ ዋጣም ለምሳሌ ሴት ልጅ ስታድርግስ ምንድነው ወደ ላይ የሚላስ ነገር አለ። እንደዛ አይነት ባራ መጣች ምን አለች ልጅቷ ምን ሆና ብሎ በእናቷ ስናገር እናቷ ምንድነው አደረገችው? አወቀች። ከማን እንዳረገሰች ጠየቀች። ከወንድሟ እንደሆነ ያወቀች። ወንድሟ እንደዛ እንደፈጸመባት አወቀች። እናንተ እስቲ ቤተሰቦች እናንተ እንዴት ልጅዋ ከወንድሟ ማርገሳ ካወቀች በኋላ ምንድነው የሆነች? ወይስ ምንድነው ያደረገችው? አስቡ ቤተሰቦች። ከዛ በኋላች እናት ምንድነው አለች? ለማንም ሰው አለች ለማንም ሰው እንዳትናገር ከሱን እንደዛ ነገር ተፈጸምኩ እንደዛ አይነት አረገዝኩ ብለሽ ለማንም ሰው ትንፍሽ አትበይ ብላ ልጇ ጥንቃቄ ትሰጣለች። ልጇ ከእናቷ ጋር ስለምትኖር ምንም ነገር ማድረግ አልቻለችም። ወይስ ትንሽም ቢሆን እውቀት የላትም። ገና ወጣትም ስለሆነች እውቀት የላትም። እንደዛ ይሁን ያለልን መሳሰባ ነገር እውቀት የላትም ማለት ነው። እና ቤተሰቦቼ እናቷ እሺ በምሳሌ ቤተሰቦች ይሄ ነገር ስሜቱ ሆኖ ድንገት ይፈጠራል አይደለም? መፈጠሩ ይፈጠራል። አሁን በምሳሌ ሴትና ወንድ አንድ ላይ ሲሆኑ ብዙ ነገሮች የሚፈጠሩ ነገሮች አለ አይደለም? ይሄ ነገር ሊፈጠር ይችላል። ግን ቢሆንስ ቤተሰቦች እንዴት ከወንድማ ማርጎሳን ካወቀች በኋላ እንዴትም በወንድማ ማለት ያለ አይደለም ህግ ቦታ አልወሰደችም። እሺ ህግ ቦታ መወስዱ እሺ ይቅርብን እንበል። እሺ ከቤት ለምንድነው አላባረረችው? ምክንያቱ ምንድነው? ከቤት ለምንድነው አላባረረችው? ቤተሰቦች እስቲ ንገሩኝ፣ ይሄ ነገር ለምንድነው አላባረረች? እሷ ግን እናቷ ምንድነው አደረገች? ወንድሟ ከቤት አላባረረች። ከሱ ጋር እየኖረ አንድ ቀን እሱ አንድ ቀን ብቻ አይደለም ቤተሰቦች፣ ተደጋጋሚ ልጁ እየደፈረ እያየችው ከዛ ቤዛ ቤት መኖሩ ምን እንደሆነ ታውቃለች። እንዴት ከዛ ቤት ወይ አላሱ ማውጣት ወንድሜ ማሰራ በቃ እንደዛ አይነት አይሆንም ካለች ልጁ ለምንድነው ከዛ ቤት አላስወጣችም? ልጁ ተደጋጋሚ ከልጅቷ ጋር ለመተኛት በጣም ይታገላል ማለት ነው ቤተሰቦቼ፣ እና ይታገላል ቤተሰቦቼ። ከዛ በኋላ እንደዛ እያደረገች እንደዛ ያለች ሆዳ እየከፋ መጣ ማለት ነው ልጅቷ። ከዛ የቷ ደግሞ ሌላ ቦታ የምትማረው ዩኒቨርሲቲ ስለሆነ ሌላ ቦታ የምትማረው የልጅቷ የት ማለት ነው። ስትመጣ በቃ በፊት ከትምህርት ስትመጣ ጫወታ ነበር። በቃ ቤት ሁሉ በቃ ፈሸ የሚል ነበር ቤቱ ማለት ነው። አሁን ልጅቷ ደግሞ ስትመጣ ቤቱ በቃ ድብር አለ። በቃ የሆነ ነገር ሲፈጸት የሆነ ነገር ሲከሰት ምንድነው የሚሆነው? ቤት ውስጥ መጥፎ ነገር አለ አይደል? ስሜቶች፣ መጥፎ ነገሮች ምናምን ይሰማል። ልጅቷም እንደዛ ነገር ሰማት። ምን ሆናችሁ ምንድነው ምናምን እንደ በፊቱ ለምንድነው አትጫወቱ? ምንድነው ምን ሆናችሁ ምናምን ብለ በቃ ሄቷን በቃ ልቅቅም በቃ የሆነ ነገር በቃ ተበሳጫለች። ልጅ ያረገዘችው ልጅ ማለት ነው። በቃ እንደዛ ያለች አንድ ቀን አጎቷ ማለት ነው ልጅቷ ክፍል ስትገባ አየች። ኮቴ ምናምን ሲሄዱ አየች። እንዴ ልጁ ከኔ ምንድነው የሚሰራ ከሄቴ ቤት የሄቴ ክፍል ብላ ትጠረጥራለች። ምንድነው ብላ ትጠረጥራለች። ከዛ ምንድነው ያደረገችው? ሄቷ ማለት የመጀመሪያ ሄቷ ለጓደኛ ደውላ ትምህርት ቤት የምትኖር ስትማሩ ጓደኛ ነበረት እና ለጓደኛ ደውላ ምን ሆና ነው የቴ እንደዛ አይነት ባህር ምናምን አመጣች? ምንድነው ችግር አለ እንደ ምናምን ብላ ስትጠይቅ እንዴ እስካሁን አላወሽም እንዴ የትሽ እኮ አረገዘች ብላ ትናገራለች። ያኛ የልጅቷ ያረገዘች ልጅቷ ጓደኛው ማለት ነው። እንዳረገዘች እስካሁን አንቺ አታውቂም? እዛ ጎና እንደዛ ሆነ እንደዛ። ከዛ ደግሞ እናቷ ምን ብላ ነው ጠነቀቀችው? ከማን አረገዝሽ ብሎ ከጠየቁሽ የትምህርት ቤት አብሬን የተማርኩት ልጁ ከሱ ነው ያረገዝኩ ብለሽው ስጠይቁሽ እንደዛ በይ ብላ ትናገራለች ማለት ነው። እስቲ የእናት ነገር ማለት ነው ቤተሰቡ። ክፋት እንዴት ክፋት ትሰራለች ልጅ ላይ የወለደች ልጅ ላይ እንደዚህ አይነት ክፋት ለምንድን ነው የምትሰራው? እና እውነት በጣም ይከብዳል ቤተሰቦች። ከዛ ምንድነው መጨረሻ ላይ ልጅቷ ጠረጠረችና እናቷ ስትጠይቅ ፍቃደኛ አይደለችም። እናቷ የምትመልሰው ሌላ ነገር። ምንድነው እሱ ሌላ ነገር? በቃ እሷ ያረገዘችው ከክፍሏ አብረ የምትማራ ልጁ ከእሷ ነው ያረገዘች ብላ ግርግር ብላለች። ከዛች ልጅቷ አንድ ልጅ አጎቷ ከክፍሏ ምናምን ሲወጣ ምናምን ስላየች ጠረጠረችና ቀጣ ማለት ለማንም
ለማንም ሳትናገር ማለት ነው። ቤተሰቦች እውነት በጣም ጎበዝ ልጅ ናት። ከዛ ፖሊስ ጣቢያ ሄዳ አመለከተች። እንደዛ አይነት እህቴ ትንሽ እህቴ እንደዛ አይነት ሆና በቃ ምናምን ብላ ያለ ነገር ተናገረች። ከዛ በኋላ እናቷም ወደ ህግ ቦታ ትቀረባለች። ልጅዋን ደግሞ ወደ ህግ ቦታ ትቀረባለች። ስትጠይቅ ልጅዋ ከማን አረገሰች ስል አብሬ የተማርኩ ጓደኛ ከሱ ነው ያረገዝኩ ብላ እናተ ድንድን ብላ ስለነገረች እንደዛ ብላ ትናገራለች። ከዛ እናተም ስትጠይቅ እናተም እንደዛ ብላ አንድ መልስ ይሰጣሉ ማለት ነው። ከዛ በኋላ ይሄማ ሳይጣራ ልጅቷ እዚህ መቆያት አለበት አለ አይደለም፣ የሆነ ማረባ ቤት ማለት ነው። እዛ ልጅቷ ግዴታ እዚህ መቆያት አለበት ብላ ልጅቷ ወደ ቤቱ ሳይሸኙ ልጅቷ እዛ ያስቀራሉ ማለት ነው። ካስቀሩስ በኋላ ምንድን ያደረጉት? ልጅቷ በግድም ቢሆን እንዴት ነው በቃ ለደን ቀስ በቀስ እያሉ ማለት ነው። ሴት ፖሊስ ምናምን ያላት በቃ ቀስ ያለ ምንድን ነው ይሆን እስቲ ሁሉም ነገር ሳትዋሽ ሁሉም ነገር ያለው ነገር ንገረኝ ብላ በቃ ያሳመነች ማለት ነው። ስታሳምን በቃ እንደዛ ነው ከአጎቴ ነው አረገዝኩት አጎቴ ነው እንዲህ ያደረገኝ ብላ ትናገራለች። አጎቷ ደግሞ ወይስ የሴትዮ ወንድም ማለት ነው። እና ከቤት ውጥት ብሎ ጠፋ። መጥፋቱ ከጠፋ በኋላ ማግኘቱ አይቀርም መቼም የሆነ ያለ አይደለም የሩቅ ልጅ ወይስ የሩቅ ሰው አይደለም ማለት ነው። እሺ ቤተሰቦች ለዛ ስለሆነ ማግኘቱ አይቀርም። ከዛስ በኋላስ ተፈልጎ ልጁ ተያዘ። ሴትዮ ለምንድን ነው እንደዛ ሲል ሴትዮውን ከወንድሟ ጋራ 10 ቤት ገባች ማለት ነው። 10 ቤት ከገባ በኋላስ አባቱም አወቀ። ከውጭ ሀገር ተመልሶ መጣ። አባቱ በጣም ተናደደ። ብዙ ነገር ተፈጸመ። ግርግር በቃ ብዙ ነገሮች ማለት ነው ቤተሰቦች። ይሄ ነው የሚባል ነገር ብዙ ነገሮች ተፈጸመ። ከዛ በኋላ ልጅቷ በቃ ሆዴ እየከፋ ስለመጣ በጣም በቃ አትችልማ በቃ የሆነ እርግስ ይሄ የሚጥ ነገር መውለድ ምናምን ነገር በጣም ይከብደታል ማለት ነው። አሁን በምሳሌ እኔ ሌላ ነገር የምላችሁ ማለት ነው። አሁን በምሳሌ እሷ 15 ዓመት ከሆነች አለፍላጎታ ስትደፈርና በፍላጎታ ስታደርግ ይሄ ነገር ማለት ነው። ይሄ ነገር ሲደረግ እኮ ልዩነት አለ ቤተሰቦች። እንዴት ልዩነት አለ? በምሳሌ በግዳ ስትደፈር በፍላጎታ ስትደፈር አለ አይደለም ቤተሰቦች። በግዳ ስትደፈር አሁን በምሳሌ በቃ አለፍላጎታ ስለተደፈረች የሆነ ጉዳት ሊኖራት ይችላል፣ ጉዳት ሊደርስበት ይችላል። ይሄ ደግሞ አለፍላጎታ ስትደረግ ደግሞ በፍላጎታ ስለሆነ ስሜት ሆና ምን ሆና ነው በቃ የሆነ ያለ አይደል እና እናውቃለን መቼም ሴትም ነው ወንድም እንሆን ማለት ነው። በምሳሌ ስሜታችን ተቆጣጥረን ቀስ አድርገው የሆነ ነገር አለ አይደል እንደዛ ነገርና በግድ ስትደፈር ብዙ ልዩነቶች አሉ ቤተሰቦች። ከዛ ሲሆን እቺ ልጅቷ በግዷ ስለተደፈረች ጉዳት ደረሰባት። ከዛ በኋላ እናቷ ወንድሟን 10 ቤት ገቡት። ከዛ በኋላስ እንዴት ነው አሁን የልጆች አባት ከልጅ ሴትዮ ጋር መኖር ይችላል? መቼም አይቻልም ጭራሽ ማለት እናንተ ታውቃለች። ይሄ ተፈጥሮ ይቅርና በቃ አለ አይደለም ቤተሰቦች። ከዛ በኋላ በስንት ዓመት ታስሮ ከዛም ከ10 ቤት ወጡ። እናትና አባቱ ተለያዩ። ልጆች አባቱ ገንዘቡ ያላችሁ ሀብቱ ተካፍሎ እሱ ልጆችን ይዞ ወደ ውጭ ሀገር ሄደዋል። እናቷ ደሞስ ምንድነው የእናት የወይስ የሴትየው ቤተሰቦች ዘመዶች ምንድነው የሚሉት? ከሴትዮ ጋር ልጆቹ አይደለችም ከሷ ጎን የነበሩት ለምንድን ነው እንዲህ የማድርግ ለምን እንደዛ ይሆን ያለለ ቅስቃሴ ነገሮች ማለት እንደዛ አድርጎ ነበር። ከዛስ ቤተሰቦቼ እና እሷን ሀብቷን ይዛ ወደ ቤተሰብ አባቷን ደግሞ ልጆቿን ይዛ ወደ ውጭ ሀገር። ከዛስ እቺ ሴትዮ ሀብቱን መቼም አቋሚ የለም ቤተሰቦች፣ ሁላችንም እናውቃለን። ዛሬ እንለፋለን፣ ዛሬ ብዙ ነገር እንሆናለን እንጂ ሀብት በስነ ስርዓት ካልተጠቀመን ከንቱ ናት። ከሷ እጅ ላይ ሀብቱ ተነቀለ፣ ሀብቱ ሁሉም ነገር አለቀ። እሷስ ከንቱ ወለች። ዛሬ ሀይዞሽ እኛ አለሽልኝ አለውልሽን የሚሉት ቤተሰቦች ከእጁ ነገር እኮ ምንም ነገር ስለሌለው እኮ ቤተሰቡን እናቱም ወንድም ይሁን ይጠሉሻል። እሷ መንገደኛ ሆነች፣ ከንቱ ሆነች። ቤተሰቦች እናቷ ከንቱ ሆነች። አባቷ ጤነኛ ነው፣ ግን ምንም ባይሆንም ከልጇ ጋር ጭንቀት ነው። ልጅቷ ብዙ በቃ የማይሆን አደጋ ስለደረሰበት በጣም ይከብዳል።
እስቲ ቤተሰቦች የዚህ ቤተሰብ አስቡት ቤተሰቦች። በምሳሌ የዚህ ቤተሰብ በአንድ ስህተት ነው ቤተሰቦች፣ በአንድ ስህተት የሰው ህይወት በአንድ ስህተት ቤታችን የሚፈርሰው እኮ በትንሽ ነገር ነው ቤተሰቦች። በምሳሌ እቺ የልጆች እናት ይሄ ክፋት ባትሰራ ወይስ ወንድሟ ልጇ እንደደፈረ ብታቅ ወይስ ደግሞ ወደ ፖሊስ ይዛ ብታቀርብ፣ አሁን በምሳሌ የማሰረው ልጁ ነው። ቢያሰርም እኮ ይወጣል፣ መውጣትም አይቀርም። ሰው አይገለም፣ ግን ደፈረ ስለደፈረ ቅጣት ይሰጣል እንጂ መቼም አይገሉም ማለት ነው። ቤት ብሄድ ማለት ነው። እቺ እናት ለልጇ ስትይ ለራሷ ስትይ ወደ ፖሊስ ጣቢያ ወስዳ በቃ ወንድሜ ነው እንደዛ አይነት ልጅን ደፈረ፣ ለዛ ስለሆነ ቅጣቱ ይሰጣል ብላ ፖሊስ ቤት ምንድን ነው እዛ ብታስቀርብ ማለት ነው። እና ጥሩ ነበር ቤተሰቦች። እሷ እንደዛ አላደረገች። እንደዛ ብታደርግ ቤተሰቦች፣ በምሳሌ እንደዛ አይነት ብታደርግ ሴትዮዋ ልጆቿን ባሏን አይጣልም ወይ አይፋቱም ነበረ? አብረን ይኖር ነበር ወይስ አብረን ህይወታት ይቀጥሉ ነበር? እውነትን የምላችሁ ቤተሰቦቼ፣ እኔ አንድ ነገር የምላችሁ ቤተሰቦቼ፣ ውሸት ጥሩ አይደለም ቤተሰቦች። ከውሸት ፈጣሪ ጠብቀን። ውሸት ጥሩ አይደለም። በቃ በጭራሽ አትዋሹ። ዛሬ እንዋሻል እንጂ ነገ መገለጹ አይቀረንም። ለዛ ስለሆነ አትዋሹ ቤተሰቦች። ውሸት ዛሬ ልናልፍበት እንችላለን፣ ነገ ግን ከታወቀበት ጉድ ነው ወይስ ጉድጓድ ውስጥ የምንገባው? ለዛ ስለሆነ ቤተሰቦች አትዋሹ። ለሰው መጥፎ አትሆኑ ቤተሰቦች። ለሰው ደግ በቃ ጥሩ ነገር ሆኑ። እውነትን የምላችሁ ቤተሰብ ከመጥፎ ነገር እግዚአብሔር ሰወረን። የአንድ ቤተሰብ በትንሽ ነገር በአጎቷ ምክንያት ወይስ የሴቷ ወንድም ምክንያት የሰው ህይወት እንዴት እንደተበታተነ ቤተሰቦች ብትመልከቱ። ቤተሰቦች እኔ እውነትን የምላችሁ እንደዛ አይነቶች ስላችሁ ማለት ነው የሆነ ነገር ይመስላችኋል ይችላል፣ ግን እንድትማሩ ነው ቤተሰቦች። እኔ እንደዛ አይነት የምላችሁ እንድትማሩ። አትዋሹ። እውነቱን ተናገሩ። ለእውነት ሞቱ፣ ለእውነት ኖሩ። እግዚአብሔር እኮ በእኛ የሚፈልገው እውነት ስንናገር ወይስ በእውነት ስንኖር ብቻ ነው። አለ አይደለም? የመጨረሻ ህይወታችን የእኛ መጨረሻ ህይወት የማምረው ዛሬ እዚህ ዓለም ላይ ጥሩ ስንሰራ። መቼም ጥሩ አንሰራ። በምሳሌ አይናችን የሚያዩ ጥሩ ነገር አያዩ፣ እጃችን ጥሩ ነገር አይሰራም። በዛ ስለሆነ እኔ ቤተሰቦቼ እና ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ቪዲዮ ደግሞ እስከ መጨረሻ እዩና ተመልካችሁ። ታንክ ቤተሰብ